በእሾቱና በባምቢ መካከል ያለውን ውጥረት አሁንም እየጨመረ ነው ያለው። ሰላም ሰላም፣ እንዴት ናችሁ ውድ የቻናላችን ቤተሰቦች? እንግዲህ ዛሬም እንደተለመደው በአዲስ ጉዳይ መጥተናል። እንደሚታወቀው በእሾቱና በባምቢ መካከል ከፍተኛ ውጥረትን እንደነበር በዚህ ሳምንት አይታችኋል ብዬ አስባለሁ። በጣም ትልቅ ሽፋን የተሰጠው በማህበራዊ ሚዲያዎች ላይ በየራሳቸው ጎራ ከፍለው አንደኛው በእሾቱ ሳይድ ሲደግፍ ሐሳቡን፣ ሌላኛው ደግሞ በባምቢ ሲደግፍ ነበር። አሁንም ውጥረቱ እንደቀጠለ ነው። ባምቢ ያጋራችው ቪዲዮ አለ። የሚያሳዝን ቪዲዮ ነው። ቪዲዮውን አይተን እንመጣለን። ሃይ ጋይስ፣ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንት ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም፣ ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ያው ቪዲዮውን እንዳያችሁት ነው። በጣም የሚያሳዝን ቪዲዮ ነው። የሰዎችን ንግግር፣ የሰዎችን ኮሜንት፣ ሐሳብ ገፍቶ የማይሆን ውሳኔ እስክትወስን ድረስ የሚያደርስ መሆኑን በብዙ መንገድ እያየን ነው ያለነው እና አላስፈላጊ ነገሮችን እንድታደርግ እያስገደዳት ነው ያለው። ቪዲዮውን በጣም ነው የሚያሳዝነው እውነት ለመናገር። አባቷ ደግሞ በላይቭ ላይ ገብተው የተናገሩትን ሐሳብ አለ። እሱ ደግሞ ቪዲዮውን አይተን እንመጣለን። ጆሮ ካላቸውና ሀቅ መስማት የሚፈልጉ ከሆነ መቼም ሀቅ የሚፈልግ ሰው የለም። እውነት ለመናገርና እውነቱን እንገራችሁ፣ እጅግ ሰው አክባሪ፣ ትልልቅ ሰው አክባሪ፣ እናቶች አባቶች የምታከብር የምትረዳ ድሃ ወዳድ ያገኘችውን የምትሰጠው እንኳን እጇን ማታይ ሰጠው ብላ ማትመጸዳቅ ለቪዲዮ ራሷ ማትጋብዝ ስታደርግ እጅግ ስነ ስርዓት ያላት ልጅ ነች። ቪዲዮ ላይ ግን ለምንድን ነው እንደዚህ የምትሆነው? ቲክቶክ ላይ ካልሽኝ በስቲ አንቺም ታውቂዋለሽ እኮ ሶሻል ሚዲያ ላይ ያለሽው። እስቲ ላይ በገባሽ ቁጥር ከሚላኩልሽ ቴክስቶች ከመቶ ስንቱ ነው ጤናማ ቴክስት የሚመለስልሽ? አንቺ መልሽልኝ። አሁን ለዚህ ስንት አይነት ስድብ ነው የሚሰርብሽ? አንቺ እኮ አጸፋ መልስ እንደውም እየመለስሽ ነው ያለሽ። ወደ 3 አመት ገደማ ሆኗታል ወደዚህ ሶሻል ሚዲያ ከመጣች። አንድ ቀን ጥቂት ሰዎች ካልሆኑ በስተቀር እሷን የሚያውቋት ካልሆኑ በስተቀር መልካም ይመልስላት። አንደኛ የተደራጁ ቡድኖች አሉ ባይዘው እሷን የሚያጠቁ
ተከፍሏቸው መጀመሪያ አካባቢ ተከፍሏቸው መጨረሻ እንደም በቅርብ ጊዜ ልብ ብላችሁ ከሆነ ይቅርታ የጠየቋት ቲክቶከሮች አሉ። ከውጭ እየተከፈላቸው እሷን ጥቃት የሚያጠቁ ሰዎች ነበሩ። እነዚህ የሚከፈላቸው ደግሞ ብቻ አይደሉም፣ ሰው ያደራጁ ነበር። እስቲል ነው ባለበይ ዱባይ ሄደች ጊዜ ዱባይ ሄደች ለስራ ነው፣ ስራ አግኝታ ነው። ግን የተሰጣ ስም ሌላ ነገር ነው። ባይዘው አየሽ ልጅቷ ሰላም አጣለች። ይሄ መናገሯ እኔ እንደው ቅርብ ጊዜ አንድ አደጋ እንደደረሰ ታውቃላችሁ። የሆነች ልጅ ራሷን አጥፍታለች አይደለ? የባምቢ ቢታይ ግን ተስፋ ይብሳል። ይሄን ተቋቁማ ለዚህ መልስ መስጠት መቻሏ ራሱ እኔ አንዳንድ ጊዜ ትደንቀኛለች መቻሏ። ይሄ የሆነ ደግሞ እውነት ለመናገር ብቻዋ ስላልሆነች የሚገርም እናት የሚገርም አባት ስላላት ቪዲዮውን እንዳያችሁት ነው። የባምቢ አባትም የራሱን ሐሳብ አጋርቷል። ልጄን ባምቢን ለማጥቃት ሰዎችን ብር ተከፍላቸው ጭምር እሷን ለመጣል ይሞክራሉ ብለው የራሳቸውን ሐሳብ አጋርቷል። እሸቱ ደግሞ 3 ሰዓት ጠብቁኝ ይቅርታ ጠይቃለሁ ብሎ ነበር። ይቅርታ ብሏል ወይ የሚለው ደግሞ ቪዲዮውን አይተመጣል ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላውቅም። አሁን ግን እስከዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። ቪዲዮውን እንዳያችሁት ነው። ሙሉ ቪዲዮን ከፈለጋችሁ ወደ 17 ደቂቃ የሚያክል ነው። እዛ ፔጁ ላይ ገብታችሁ ማየት ይቻላል። ለተለያዩ ጥያቄዎች መልስ የሰጠበት ቪዲዮ ነው። በብዙዎች ዘንድ ግን የተጠበቀ መልስ አይመስለኝም። ይሄ ብዙ ሰዎችን ለባምቢ ይቅርታ ይጠይቃታል የሚል ሐሳብ ነበር። ነገር ግን እሱ ይቅርታ እየጠየቀ ያለው ለህዝብ ነው። እስካሁን አቅም እያለኝ አለማውራቴ የሚል ሐሳብ ነው ያከለበት። ባምቢ ደግሞ ስቶሪያ ላይ የጻፈችውን ያጋረችውን ጽሁፍ በጣም የሚያሳዝን ጽሁፍ ነው። እሱ ምንድነው ያጋረችው የሚለው ደግሞ አይተን እንመጣለን። ጋይስ ባምቢ ያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። አጠገባው ያላችሁ ሰዎች እባካችሁ አረጋጓት። የሆነ ነገር ከሆንኩ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁን እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ። የስፋችሁ አበቦቼ ብላ አጋርታለች። በተጨማሪም ትላንትና እንዲህ ስትል ነበር። ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራል። ጽሁፉን እንዳያችሁት ነው። በአሁኑ ሰዓት አጠገቧ ላይ ሰዎችን መለየት የሌለበት ሰዓት ነው። አብሯት ሰዎችን እንዲሆኑ በጣም አስፈላጊ የሚባልበት ሰዓት ነው በአሁኑ ሰዓት። ይሄንን መልእክት ደግሞ ብዙ ሰዎችን ተጨንቀው አስበው ለነ ሴፉ የሚሰሩበትን የሬዲዮ ጣቢያ ላይ መልእክቱ መጥቶ ነበር። እሱም ትንሽ የራሳቸውን ሐሳብ አጋርተዋል። ቪዲዮውን አይተን እንመጣለን። ለቲክቶከር ሐና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና
በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። አራዋክ ራሷ ጽፋ መሰለኝ። እንዴ ነገሮች ጥንቃቄ ከምንም በፊት መኖር ይቀድማል። እናቴ ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ የምሰጠው ትችት እኔ ለሃና ምለው ነገር መኖር ይቀድማል። አንቺ ስትኖሪ ብቻ ነው ሁሉ ነገር የሚኖረው እና አንቺ ባትኖሪ ሜል የሚጎዱት እናትና አባትሽ ናቸው። ሌላው ነገር ከሳምንት አያልፍም። ማህበራዊ ሚዲያው ምንም ከሳምንት አያልፍምና ያንቺ መኖር ለቤተሰቦች ትልቅ መሰረት የእድሜ ልክ ያንቺ አለመኖር ደግሞ የቤተሰቦች ትልቅ የእድሜ ልክ ሀዘን ስለሆነ አንቺ ኑሪ፣ አንቺ ቀዳሚ። ሌላው ነገር ሁሉ ትርፍ ነው። መከድ መፈታት ባለበት መንገድ ሁሉ መፍታት ትቻለሽ። ግን ሁሉ ነገር ማድረግ የምትችው አንቺ በህይወት ስትኖሪ ብቻ ነው ለማለት ወዳለሁ። እኔ በበኩሌ ቪዲዮውን እንዳያችሁት ነው ከሁሉም የሚቀድመው መኖር ነው። ሰው ስትኖር ነው ሌሎችን ነገሮችን የሚከተሉት የሚል ሐሳብ ነው ያስተላለፉት። በዚህ ጉዳይ ደግሞ ፈለገ አትናቴዎስ የምናውቀው ወንድማችንን በብዙ የመጽሐፍ ቅዱስ ትንታኔዎችን ከሰዎች ጋር የሐሳብ ምልልስ የክርክር የሚያደርግ ወንድማችን ነው። እሱ ደግሞ በዚህ ጉዳይ ያጋራው የራሱን ሐሳብ አለ። ቪዲዮውን ደግሞ አይተን እንመጣለን። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በለው ለእግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተ ክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተ ክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ቪዲዮውን እንዳያችሁት ነው የወንድማችን የፈለገ አትናቴዎስን ሐሳብ ደስ የሚል ሚዛኑን የጠበቀ ሐሳብን አጋርቷል። አንድ ደግሞ በፕሮቴስታንት እምነት ያለው ወንድማችን ደግሞ የራሱን ደግሞ እሱ ደግሞ ሐሳብን አጋርቷል። ቪዲዮውን አይተን እንመጣለን። የባምቢ ህይወት አሁን ገና አረፈ። አሁን ደግሞ
ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያሉት እና እነዚህ ደግሞ ይከብዱኛል እኔ አልቻልኩም እውነት እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆኑን ስታስተምሩኝ እንዲወግርላቸው ለአባት ልጁን ሰጡት እንዲገልላቸው ሞት እንዲፈርድባት ሕይወት ፊት አቆሟት እያመናጨቋት መሬት ለመሬት እየጎተቷት በሰራዋ እየገረፏት በአፍረት ሸፈነው ሊገሏት ፈልገው ሕይወት ጋር አመጧት እነሱ ሊከሷት ሲመጡ እሱ ግን ሊያድናት ቆመ እነሱ ሞቷን ሲተባበቁ እሱ ግን ትንሳኤዋን አቀደ በተግባራቸው አባሮ እሷን ግን በሕይወት አቆማት ከሳሾቿ ሲሄዱ ኃጢአት ከመድኃኒቷ ጋር ቀረች የእምነት አዋቂነን አስወጪና አስገቢነን የሚሉ ሁሉም ሲሄዱ ኃጢአተኛዋ ከክርስቶስ እግር ስር ቀረች ኢየሱስ ይገርማል የክርስቶስ እግር ስር ሃይማኖተኛ የለም ኃጢአተኛው እንጂ ሃይማኖተኞች እግዚአብሔርን እናውቃለን ባዮች ግን የክርስቶስ ጠላቶች ሰይጣን ባህልና ወግ የለውም ሱፍም ነጠላም ይለብሳል በእነሱም ይመሰላል ሸክማችሁ የከበደ ወደ እኔ ኑ ሲል ጌታ ሃይማኖተኞች ግን ደካሞችን ከእግዚአብሔር ቤት ለማስወጣት ይሞክራሉ አንድ ነገር አላስተዋሉ ቤተ ክርስቲያን የደካሞች ናት ጌታ ኢየሱስም የደካሞች ነው እኔ ደካማ ነኝ ስለዚህ የጌታ እግር ስር ነው ያለሁት ቪዲዮውን እንዳያችሁት ነው የወንድማችን ሐሳብ አጠቃላይ ቤተክርስቲያን የኃጢአተኞች ስብስብ እንጂ የጻድቃን ስብስብ አይደለም የሚል ሐሳብ ነው ያለው ሰዎችን ሲወድቁ በኃጢአት ልምምድ ላይ ሲሆኑ ወደ ቤተክርስቲያን በመሄድ ከእግዚአብሔር ጋር የሚታረቁበት የሚያርፉበትን ተቋም ነው አጠቃላይ ሐሳቡ ስለዚህ እዚህ ላይ የራሳችን ሐሳብ ሳክልበትን አሁን ባምቢ ላለችበትን ሲቹዌሽን ለመውጣት አጠገቧ ላይ ሰዎች በዙሪያዋ መኖር አለበት ፕላስ ከተቻለ ከእግዚአብሔር ጋር ኮኔክት ታረግ ጸልይ እሱ ጋር ብትጠጋ እጅግ በጣም መልካም ነው በመጨረሻ ግን ነገሮችን ለማድረግ እሷ መኖር አለባት አንድ ሰው ቢያጠፋ ራሱን ቢያጠፋ የሚጎዱት አጠገቡ ያሉት ሰዎች ብቻ ናቸው ወላጆች እና ወንድሞች አለቀ ሌላው ከሳምንት የሚያልፍ ነገር ነው መተው ቪዲዮ ላይ ሊሰሩ ይችላሉ እንደዚህ ምናምን አዝኛለሁ አለቀ ከዛ ትረሳለህ ስለዚህ የሷን መኖር ነው የሚቀድመው ነው እሷ ስትኖር ነው ነገሮችን ለማስተካከል ለማድረግም የሚመቸው የሚሆነው እና ራሷን እንድትጠብቅ ተገባ ያሉትን ሰዎች እንደሞ እንዲጠብቋት የሚል መልእክት አለኝ ሲቀጥል ደግሞ አንዳንድ እንደዚህ ትክክል አይደለም ብለን የምናስበው ጉዳዮች እንኳን ቢኖሩ በይፋ እንደዚህ በቪዲዮ ከመውጣት ይልቅ ሰውን ስበህ አስጠግተ በመምከር በመገሰጽ በማውራት በመናገር ሰዎችን መመለስ እንችላለን የሚል ሐሳብ አለኝ ምክንያቱም ሰዎችን ይበልጥ ከመግፋትና ከማጥፋት ህይወቱን እስኪያጣ ከማድረግ ይልቅ ሰዎችን አስጠግተ በፍቅር መምከርና መገሰጽ የሚሻል ነው የሚል ሐሳብ አለኝ በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ